የአባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ። ይሄ ማለት ምን ማለት እንደሆነ ግን ገብቷችኋል ያ ጀማዓ? የአባታችንን ሀጂ ሙፍቲ አስክሬን ከተቀበረበት ከግቢያቸው አውጥተን እኛ የምንፈልግበት ቦታ መቀበር አለበት፣ የሞተን አጽም አውጥተን እያሉ ነው። ይሄንን ያደረጋችሁ ጊዜ ሶስተኛው የዓለም ጦርነት በሀገራችን እንደሚካሄድ ምንም ጥርጥር የለም። እናንተ ለሞተ ሬሳ እንኳን እዚህ ነው የሚቀበረው እዛ ነው የሚቀበረው እያላችሁ በፍላጎታችሁ እንደፈለጋችሁ ልታደርጉ አትችሉ። ገባችሁ አይደል? እናንተ አይምሯችሁ ውስጥ ያለው ሲጀመር የምታመልኩት ጣዖት ስለሆነ ገና ለገና እንደናንተ እነሱን ታመልኳቸዋላችሁ ብላችሁ ነው አይደል? እኛ ከአላህ ውጪ አምልኮት የሚገባው ማንም እንደሌለ ጠንቅቀን እናውቃለን። ስጋት አይግባችሁ፣ እንደራሳችሁ ስለሚመስላችሁ ነው። የእሳቸውን አጽም ከዛ ቦታ አንስታችሁ ሌላ ቦታ ለመቅበር ያሰባችሁ ጊዜ ሀገራችን ምን አይነት ጦርነት እንደሚካሄድ ይሄ ምንም ጥርጥር የለውም።